ጊዜው 1010 ዓመተ ዓለም አካባቢ ከክርስቶስ ልደት በፊት ቁጥራቸው እንደ አንበጣ የሆኑ ፍልስጤማውያን ከእስራኤሎች ጋር ሊዋጉ በሱነም ሰፍረዋል። ይህንን የፍልስጤማውያንን ጭፍራ ባየ ጊዜ ንጉሥ ሳኦል እጅጉን ፈራ፣ ደግሞም ተንቀጠቀጠ። ሳኦልም እግዚአብሔርን ጠየቀ፣ እግዚአብሔር ግን ምንም አልመለሰለትም። በጉዳዩ በጣም የተጨነቀውና መላ የጠፋው ንጉሥ ሳኦል ይህን የመጣውን የጠላት ጦር ለመመከት ሌላ የራሱን አማራጭ ለመፈለግም ወሰነ። የወሰደውም እርምጃ ወደ አንዲት የሙታን መንፈስ ጠሪ ሴት መሄድና እሷ የምትለውን መስማት ነበር። በዚህም መሠረት ንጉሥ ሳኦል መልኩን ለውጦ ሌላ ልብስም ለብሶ በሌሊት ወደዚህች ሴት መጣ። እንዲህም አላት፣ እባክሽን በመናፍስት አሟርችልኝ፣ የምልሽንም ደግሞ አስነሽልኝ። ሴቲቱም መናፍስት ጠሪዎችንና ጠንቋዮችን ከምድር እንዳጠፋ ሳኦል ያደረገውን አወክምን? እንዲህስ ሲሆን እንዴት ለነፍሴ ወጥመድ ታጠምዳለህ? ብላ መለሰችለት። የምታወራው ከሳኦል ከራሱ ጋር መሆኑን አላወቀችም ነበርና። ምንም እንደማይደርስባት ከነገራት በኋላ ሴቲቱም ስራዋን ጀመረች። ከዚያም በኋላ አንድ መጎናጸፊያ የተጎናጸፈ ሽማግሌ ሰው ሲወጣ አየው ብላ ጮኸች። ሳኦልም ያ ያስነሳችው እሷም የተመለከተችው ያ ሰው እሱ ከዚህ በፊት ያቅ የነበረው ነቢዩ ሳሙኤል እንደሆነም አወቀ። ሳኦልም ለሳሙኤል እንዲህ ሲል ተናገረ፣ ፍልስጤማውያን ይወጉኛልና እጅግ ተጨንቄአለሁ። እግዚአብሔርም ከኔ ርቋል፣ በሕልምም በራእይም አልተናገረኝም አለው። ሳሙኤልም መለሰለት፣ እግዚአብሔር ከራቀህ ጠላትም ከሆነ ለምን ትጠይቀኛለህ? እግዚአብሔርም በቃሌ እንደተናገረ አድርጓል። እግዚአብሔርም መንግሥትህን ነጥቆ ለጎረቤትህ ለዳዊት ሰጥቶታል። እግዚአብሔርም እስራኤልን ከአንተ ጋር በፍልስጤማውያን እጅ አሳልፎ ይሰጣል። ነገም አንተና ልጆችህ ከእኔ ጋር ትሆናላችሁ። እግዚአብሔርም የእስራኤልን ጭፍራ ደግሞ በፍልስጤማውያን እጅ አሳልፎ ይሰጣል ብሎ መለሰለት። ውድ ተመልካቾቼ እንግዲህ ከዚህ ከንጉሥ ሳኦል ታሪክ የምንማረው በጣም ጥልቅ ትምህርት አለ። እንግዲህ እግዚአብሔርን መስማት ይሁንልን። እንደምናውቀው እግዚአብሔር ሳኦልን የናቀበት ትልቁ ምክንያት ከዚህ በፊት በነበረው ጦርነት አማሌቃውያንን ሙሉ በሙሉ አጥፍተና ብሎ ባለው ጊዜ ሳኦል ግን እግዚአብሔርን ባለመስማት ለዓይኑ ደስ ያሰኘውን በማስቀረት የእግዚአብሔርን ትእዛዝ ሲተላለፍ እንመለከታለን። እግዚአብሔር እንዳለን እግዚአብሔርን በመስማት መኖር መመላለስ ይሁንልን። እንግዲህ በቀጣይ ሥራ እስከምንገናኝ ድረስ ሰላም ቆዩ። የእግዚአብሔር ጸጋ ይብዛላችሁ። መልካም ጊዜ